ኦኬ ሾልደር ላይ በአይፎን ማለት ነው። ዛሬ ካሜራ ኤስዲ ካርድ ወንድሜ ወስዶት ነበር፣ እዛ ቀረብኝ ማለት ነው። በአይፎን ራሱ እኩል ነው። በዳምቤል አልትራ ሬዝ ነው የሚጀምረው። ትንሽ ሾልደር ላይ የተወሰነ ሶር ነገር አለ የህመም አለ እዚህ ጋር። ግን ዛሬ ብዙም ሄቪ ለማድረግ አልፈልግም። 10 ኬጂ ያለኝ እዚህ ጋር በ10 ኬጂ አሪፍ አድርጌ እሰራለሁ ማለት ነው። Go. Enough. Few more. Okay. ሲኒማቲክ ነው ያለው ግን በ4K አይደለም ቀርጾ። ሜቢ ስለ አይፎን ካሜራ ካወቃችሁ እንዴት ነው? ብዙ ዲፍረንስ አለው። እኔ ሜቢ ለመጀመሪያ ጊዜ ነው ለመጀመሪያ ጊዜ ነው በአይፎን ዩቲዩብ ስሰራ በ1080 ነው የቀረጽኩ ያለሁት። ብዙ ስፔስ እንዲይዝብኝ ስላልፈለኩኝ ግን ወደ ፒሲ ገልብጬ ምናምን ነው የምሰራው እና እዛ በ1080 ነው የምቀርጸው። ትንሽ ጥራቱ ያዝ ካለባችሁ አውቄ ቀንሽ ነው ማለት ነው። ዛሬ አላስገባውላችሁም እንጂ ትሬድ ወስጄ ነበር። አይ ቲንክ ኤዥያን ሴሽን ላይ ማለት ነው ጎልድ ባይስ። ግን በሚያሳዝን ሁኔታ እኔም ብቻ አስወጥቶኝ ነው ቶፕ ሳይድ ሄደው። ዛሬ በጣም አዛ የሆነ ቀን ነው ያሳለፍኩ ያሉት። እንዲህ አይነት ቀን ሳሳለፉ ልክ እነዚህ ትሬድ ገብታችሁ ባሰባችሁበት አቅጣጫ ሳይሄድ ቀርቶ ያን ቀን እንደማለፍ በጣም ጥሩ ነገር የለም። አሁን ዛሬ ማይ ሪስክ መጀመሪያ ስንት ነበር መሰላችሁ? 1% ነበር ሪስክ ያደረኩት። ግን በማርኬት ወደ ስቶፕ ሎስ ሲቀርብ ስቶፕ ሎስ ትንሽ ሰፋ ማድረግ ነበር፣ ምክንያቱም ማርኬቱ እንደሚመለስ ሹር ነበር። ማን ነው ስቶፕ ሎስን ሰፋ ሳደርገው 1% የነበረው ሪስክ ወደ 2% አደገ ማለት ነው። ያ ማለት ምንድነው? ሪስክ ማድረግ ከምችለው 2 እጥፍ ነው ሪስክ ያደረኩት ማለት ነው። መጣ ማርኬቱ አስገባላቸዋለሁ ሜቢ በኋላ እኔም ብቻ ሰጥቶኝ ነው የወጣው። እንደውም በአንድ ቀን አንድ ትሬድ ማነው 1% ሪስክ ማድረግ ያለብኝ፣ ግን ማርኬቱ አስገዳጅ ሆኖ 2% አድርጌው ነበር። እሱም አልተሳካም። ስለዚህ አልፌዋለሁ ማለት ነው። እንደዛ አድርጋችሁ ጂም መሄድ ካለባችሁ ጂም መሄድ፣ ወደ ጓደኞቻችሁ መሄድ ነው ያለባችሁ እንጂ ፎርስ አድርጌ አሁን አይቼ ነበር እንዳልኳችሁ አሪፍ ሴታፕ አይቼ ነበር። አሁን እንደው በጣም ነው ሄደው፣ ግን እዛ ጋር ደግሜ ገብቼ ሮሌን እንትን ማለት ስለማልፈልግ አልፋለሁ። ነገ አዲስ ቀን ነው፣ ነገ ደግሞ ሌላ ነገር እሰራለሁ። ነገ ብሎስ ባደርግ ልክ እንደዚህ ማለት ነው። ስለዚህ ትሬዲንግ እንደዛ ነው የሚሰራው እንጂ ዛሬን ከተበላው ዛሬን ማስመለስ አለብኝ የሚል ማይንድሴት ካለ መቀየር አለብኝ የግድ እዚህ ጌም ለመቆየት ከፈለኩ ማለት ነው። እንዲህ ብዬ ነው የማስበው። እስቲ ሀሳባችሁን አሳውቁኝ እናንተ። ለማንኛውም እንቀጥል። Look.
maybe one more አሪፍ ነው በጣም አሁን በ12 ኬጂ 12.5 ኬጂ ነው የምገባው 10 ኬጂ በጣም ቆንጆ ነው ግን ከ15 ወይ በላይ ነው የሰራ ያሉት ሶ በዚህኛው ኪውክ የሆነ ሴት ኦር ፋስት በሆነ ሞሽን ማለት ነው ሜቢ 8 10 ሰራና ሜቢ ሲንግል አርም ኬብል 12 ልሰራ እችላለሁ we'll see oh man man. Oh shit. Okay. Let's move on. Maybe cable authorities. Okay. So በጣም አሪፍ የሆነ ሴት ነበር እዛ ጋር በዳምቤል ይሰራ ነው አሁን ደግሞ በኬብል ቆንጆ አድርገን እናደርጋለን ማለት ነው ሶ ለምንድን ነው አንድ አይነት ሙቭመንት ነው ሁለቱም ላተራል ሬዝ ነው የኛው በኬብል ሆነ ያኛው ደግሞ በዳምቤል ሆነ እንጂ አንድ አይነት ሙቭመንት ነው ለምንድን ነው ሁለት የምሰራው ሶ አንድ መስል ማለት ነው ዳምቤል ላተራል ሬዝ ሰርታችሁ እንዴት ነው ቆንጆ ፓምፕ ካለው ጥሩ አድርጋችሁ ፊል ካረጋችሁት ይበቃችኋል በቂ ነው ችግር የለውም ይሄን መስራት ያን መስራት ዋጋ የለውም ግን እኔ እንዴት ነው የሆነ ምንድን የሚባለው የሆነ ፊክስድ የሆነ እንትን የለኝም ፊክስድ የሆነ ሴት የለኝም ኦር ፊክስድ የሆነ የወርክአውት እንትን የለኝም ላተራል ሬዝ ሰርቼ አሪፍ አድርጎ ካሰራልኝ በቃ አልሰራም ሌላ እንትን ችግር የለውም ግን ሰርቼ እሱን አሪፍ አድርጎ ካልተሰማኝና እንደየቀኑ ደግሞ ይለያያል ሁሌም ላተራል ሬዝ ሰርታችሁ በዳምቤል ይሰማችኋል ማለት አይደለም እንደቀኑ ስለሚለያይ እንዳሰራራችሁ እንደ ፎርማችሁ ስለሚለያይ ኢነፍ የሚባለውን ያክል ካልሰራችሁ በኬብል የሆነ እንትኑ ቀየራችሁት ቫሪዬሽኑን ቀየራችሁት በኬብል መስራት ትችላላችሁ ይሄ ደግሞ አሪፍ የሆነ ስኩዊዝ ያደረገው ለመስራት በጣም ቆንጆ ነው ምክንያቱም እዚህ ጋር አተታፕ ለማቆም ስለሚመች ቆንጆ ከዳምቤል በተሻለ ማለት ነው ስለዚህ maybe ስታፑን 3 ላይ ያ 3 እንደማያንሰኝ ተስፋ አደርጋለሁ ኖቲስ አድርጋችኋል እስቲ አሁን በ4K ነው የምቀርጸው ቅድም በ1080 ነበር ያ ያንሳል አራት ትንሽ ቤንድ አደርጋለሁ ትንሽ ስትራች ምን ይሆን ሁሉም ኦሬንጅ ሞሽን ነው ማብሰት ማለት ነው Okay. Asar ada. Okay. Okay. Go. 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 Oh shit. Oh. ይሄኛው ሾልደር ከዚህኛው
ዊክ ነው ይመስለኛል። በዚህ የሰራሁትን ሬፕስ በዚህ ደግሜ መስራት ትንሽ ከብዶኛል። ኦኬ ኤኒዌይስ one more. Oh shit. Deal. Okay. Okay. Come on. There. Oh man. Okay. Biceps, not biceps, chest. Let's move on. Okay. 90 kg ኢንክላይን ቤንች ፕረስ ሾልደሬ ላይ በጣም ከባድ ጫና አለ፣ ግን ያው ቢሰበር ነው ሌላ ምንም አይመጣም። ሌትስ ሲ ኦኬ አንሳል 1 2 3 ጠቅ go. Oh man. Go. Okay. ትንሽ ገፋ አድርጋት። ትንሽ ሰፋ አድርጎ እጅ ሰፋ አድርጎ ከዛ ከኔ በላይ በቃ ኦኬ እሺ ቴንክ ዩ ኦኬ 90 ኬጂ አይሆንም ብሎኛል። ኦኬ 80 አድርገውና እንገባለን። ከዳኝ እኮ እዛ ሄደህ ከዳኝ እኮ እሺ ቆይ በቃ ና 1 2 3 ከማ ኦኬ በቃ ተው ቆይ come on 2 okay oh man thank you በጣም አሪፍ ነው one more
ኦኬ አይ ቲንክ ይህን ቲሸርት መቁረጥ አለብኝ። እዚህ አካባቢ መለስተኛ ቀሚስ ነው የሆነው። ኤኒዌይስ ኦኬ መጨረሻ ላይ ትመጫለሽ። መጨረሻ ላይ ችግር የለውም። ኦኬ ኢንክላይን ቤንች ፎርሙ የከበዳችሁን ብዬ ነው ዝም ያልኳችሁ። ለመናገር ያህል ኢንክላይኑን እንደዚህ ትንሽ ከፍ ብታደርጉት አሪፍ ነው። የሆነ 30 ዲግሪ ይባላል እስከ 45 ነው የማደርገው። አሪፍ ነው እስከዛ ብታደርጉት። ከዛ የሆነ በአካሹ እንዲህ ነገር ታደርጋላችሁ። ሸስታችሁ በደንብ ይወጣ ማለት ነው። ከዛ ስታመጡት እነዚህ አይርባችሁ ኤልቧችሁ እንደዚህ ነገር ቪ ነገር ይምጣ ወደዚህ ሰየፈ ነገር ብላ ከመጣች ዛትስ ኢነፍ። ሌላ ካልኩሌሽን አያስፈልገውም። ኦኬ ለምን ቢከብደው ለማንሳት አንድ ሁለት ሶስት ሰፋ አድርጋ ያዛትና ትንሽ አንድ ብቻ ቴንክ ዩ በጣም ኦኬ። ሰንፍላይስ ከዛ ደን ኦኬ። ኬብል ፍላይ ያ ዛሬ ፕረስ ማድረግ አልፈልግም። ዲክላይን ክራስ ባዲ ሄቪ ፕረስ ምናምን ማድረግ አልፈልግም። ምክንያቱም ዛሬ ዋናው ቸስት ላይ ስላልሆነ ይሄን ያህል አቅሜ መጨረስም አልፈልግም። በዚህ ደግሞ ቆንጆ የሆነ ፓምፕ አገኛለሁ ማለት ነው። ሌትስ ሲ ኦኬ ዋን ስቴፕ ኦኬ አይ ቲንክ ሁለት ልጨምርበት። ሁለት ያ አንድ ለሶስት አራት አምስት ስድስት ስምንት ማለት ነው። ስምንት ስንት ነው የኬጂ ታውቁታላችሁ? ጂማችሁ ያለ ታውቁት ይችላልላችሁ። ኦኬ Okay. I like this. One more. Same weight, same style. Same style. አንድ ቀንስ ወገን ትንሽ ከብዶኝ
No. No. There. Oh man. Come on. Come on, man. Okay. There. There. Whew. Oh man. Done for today. Let's check. ታውቃለች የቀረሱት መስሎኝ ልብሴን አወለኩኝ። አልቀረሱትም ለካ። ሶ በጣም አሪፍ ሾልደር እና ቸስት ዴይ ነበር። በተለይ ደግሞ ቸስቴን በጣም አሪፍ ሆነ ፓምፕ ያደረገልኝ። ሶ ያ ምን ነበር የሰራሁት? ላተራል ሬዝ 3 ሴት፣ ከዛ ሲንግል ላተራል ሬዝ 1 ሴት ኦር 2 ሴት ነው የሰራሁት። ከዛ ቤንት ኦቨር ሮ ኖ ሪቨርስ ዳምቤል ፍላይ እና በኬብን ፍላይ፣ ከዛ ኢንክላይን ቤንች ፕረስ እና ወርዲስ አንደኛው ፍላይ ያ እሱን የሰራሁት። አሪፍ ፓምፕ አገኛለሁ ብዬ አስባለሁ። እስቲ የሆነች ነገር የሰማን ፓምፕ ብናደርግ አሪፍ ይመስለኛል። ሜይ ቢ ድሬክ ነው ማን እንደሆነ። ኦኬ ስታንዲንግ ዋይዝ ኦኬ ሆነስትሊ አሁን ማለት ነው ሰርቼም አላውቀውም። ስለዚህ ጋር ማይ አብስ ነው አሁን እዚህ ጋር አብስ ቢጨመርበት ሞር እንዴት ነው ኤስቴቲክ የሆነ ሉክ ይሆናል ብዬ አስባለሁ። ከአሁን በተጨማሪ ማለት ነው ያ ሜይ ቢ ከዚህ በኋላ ሲሪየስ ሆኜ ነው የምሰራው። ሲሪየስ መሆን አለብኝ በዚህ በምንድን ነው በአብስ ዙሪያ ሲሪየስ መሆን አለብኝ። ሶ ኦቨርኦል ሌላ ነገር አሪፍ ነው። ሜይ ቢ እዚህ ጋር ኢንክላይን ፉል መሆን አለበት ቸስቴ እዚህ አካባቢ የሞር ኬብል የኮንቨርጂንግ ኬብል ፕረስ እና ኢንክላይን ፕረስ ያስተካክለዋል። ሳይድዋይዝ ስታንዲንግ ራሱ ናባድ ምቱን ለመናገር ናባድ። አሁን ምን እንደምፈልገው መሰላችሁ? እዚህ ጋር አንድ 5 ፓውንድ ኦር 6 ፓውንድ ይበቃኛል መስል እዚህ አካባቢ ሾልደሬ ላይ ያ አንድ መስል መርጥ ባል እዛ ጋር መርጥ ከሁሉም ከትራይሴፕስም ይልቅ እሱ ነው መርጠው። ለማንኛውም እስቲ ሌትስ ፖዝ ዳውን። አንድ ነገር ነው ኦኬ። እኔ ቃል ገባላችኋለሁ እንደዚህ አናቶሚን አውቃችሁ ለምሳሌ ኢንክላይንድ ቸስታችን በሾልደር ፍሌክሽን እንደሚሰራ አውቃችሁ እሱን እንደምንም ማድረጋችሁ ሰርታችሁ ማለት ነው። ቸስታችሁ ፓምፕ ካላደረገ እኔ ኃላፊነት ወስዳለሁ። እኔ እቀጣለሁ። የምሬን ነው የምላችሁ። አንድ መስል ምን እንደማይሰራ እስቲ እወቁ። ሰርች ማለት ትችላላችሁ። ከዛ በሱ ስሩት። ከዛ ዘን ታዩታላችሁ ፓምፓችሁ እንዴት እንደሚሆን። ብዙ ሰው ፓምፕ ሰውነቴ ፓምፕ አያደርግም እኮ ምናምን ስሰማ እና ይሄ የሚሆነው ከዛ አንጻር ነው ብዬ አስባለሁ። ለማንኛውም ስልክ የሚጠራ ስለሆነ አየር ላይ ፓምፕ ቼክ አድርጌ ልውጣ። ኦኬ ፍሮንደብል ባይሴፕስ ቫኪዩም ትንሽ አሁን ይሻላለሁ ግን
ሆሜ ያ አብስ በደንብ አድርገህ መስራት አለብኝ ከዚህ በኋላ ናባድ ያ ሶ ምን ቀረኝ ሞስ ማስኮር Okay, not the perfect chest day. Yeah, perfect ሊሆንም አይችልም ሲጀምር ሰከንደሪ ስለሆነ ግን በጣም የሚገርም ቸስት ዴይ ነበር። ለማንኛውም ስልክ የሚጠራ ነው። ይመቻችሁ። ባይ። በነገራችን ላይ ይሄ ልብስ መቁረጥ ይኖርብኛል። ቅድም ነግሬያችኋለሁ አይደል? It's almost ጉርድ በሉት አይደለ? ሜቢ እዚህ አካባቢ እቆርጠዋለሁ። ባይ። ለማንኛውም ኦኬ ሶ ቤት ገብቻለሁ። እስቲ ማርኬቱን ብሬክዳውን ላደርግላችሁ። እንግዲህ ዛሬ በጣም አስቀያሚ የሆነ እንትን ነበር፣ ትሬድ ነበር ላሳያችሁ። ለማንኛውም እዚህ ጋር እንደምታዩት ነው። ይሄኛው ያለፈው 2 ቀን ነው። አንድ ዊን ያለኝ እዚህ ጋር ሎስ፣ እዚህ ጋር አንድ ሎስ ማለት ነው። ተመልከቱ። እዚህ ጋር ማርኬታችን ቡሊሽ ነበረ። ሃየር ታይም ፍሬም ላይም ሎወር ታይም ፍሬም ላይም ማለት ነው። ኤንድ ማርኬት መጣና ዲስ እዚህ ጋር ላስት ታይም እዚህ ጋር ምን ነበር? ኤሪያ ሰፖርት ነበር። እዚህ ጋር ደግሞ ሬዚስታንስ ሆነ። ሶ ስትሮንግ የሆነ ኤሪያ ነው ማለት ነው። ኤን ኤሪያ ብሬክ አድርጎ ልክ እንደ ሬዚስታንስ ተጠቀመልኝ። ላይክ ዲስ ማለት ነው። እንደምታዩት ሉክ ታያችሁ ላይክ ዲስ ይኸው እዚህ ጋር እንደምታዩት ልክ እንደዚህ ሶ እዚህ ጋር እንደምታዩት ማለት ነው። ልክ እንደዚህ ተጠቀመልኝ። ከዛ እኔ እዚህ ጋር ገባሁት ማለት ነው። ሰው ትንሽ የፍሎ ተረከችና ተመለሰ መጣ እኔን አስወጣኝ። ከዛስ ኦልሞስት ስንት 1.4 ነው 1.4 ያ። ስለዚህ እስቲ ነገ እንግዲህ ምን እንደሚፈጠር አብረን እናያለን። ሶ እንግዲህ የዛሬውን ትሬድ ይሄን ይመስላል ማለት ነው። እኛው ብዙ ነው ያጣሁት፣ አልዋሻችሁም። በጣም ብዙ ነው ያጣሁት። በዚህኛው ተናድጃለሁ። ምክንያቱም እንደነገርኳችሁ መጀመሪያ ላይ ሰፊ ነበረ። 1% ነበር ሪስክ ያደረኩት አካውንቴን። ግን ከዛ በኋላ አካውንቴ አስገድዞኝ ትሬድ አስገድዞኝ ሰፋ አደረኩለት ስቶፕ ሎሱ። ከዛ እሱንም ነክቶ ሄደ ማለት ነው። ምንም ማድረግ አይቻልም። ለማንኛውም ነገ እንቀጥላለን። ነገን ፖስት አድርገላችሁ ትሬድ ወስድ ከሆነ ይመቻችሁ። ደህና ደሩ።